ፈተና የህይወት መጨረሻ ወይም ፍጻሜ ሳይሆን የምዕራፍ መቀየሪያ ማጠቃለያ ርዕስ ሪቪው ሰመሪ ነው ብዬ ነው የማስበው። ሰላም ጤና ይስጥልኝ የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን ከረማችሁ? ቅኝት የተሰኘው መሰናዶ ጀምሯል። የዛሬው የቅኝት መሰናዶ በአልቡኮ ወረዳ ትምህርታቸውን ሲከታተሉ በነበሩ የሁለተኛ ደረጃ ትምህርት ቤቶች የማህበራዊ ሳይንስ ተማሪዎች የብሔራዊ ፈተና አሸኛኘት ዙሪያ ትኩረቱን ያደርጋል። በቅድሚያ ቪዲዮውን ላይክ በማድረግ ጀምሩ። ለቤቱ እንግዳ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ያዝነው አመት በአልቡኮ ወረዳ የሚገኙት ደጋጋ ደጃች መንገሻ ቡዬና ወይዘሮ ዝናሽ ታያቸው ሁለተኛ ደረጃ ትምህርት ቤቶች የ12ኛ ክፍል ብሔራዊ ተፈታኝ ተማሪዎችን ለፈተና ሲያዘጋጁ የቆዩ ሲሆን በዛሬው ዕለት ማለትም ሐምሌ 7 2018 ዓ.ም የማህበራዊ ሳይንስ ተፈታኞችን አሸኛኘት አድርገዋል። በአሸኛኘቱ ላይ የወረዳው ፈተና ጉዳይ ባለሙያ የሶስቱ ትምህርት ቤቶች ርዕሳነ መምህራንና የወረዳ ጸጥታ አካላት የተገኙ ሲሆን ተፈታኝ ተማሪዎቹ ወሎ ዩኒቨርሲቲ ኮምቦልቻ ግቢ ረፋዱ ላይ መድረሳቸው መታዘብ ችለናል። ከወረዳው በጥቅሉ 170 የማህበራዊ ሳይንስ ተፈታኞች ወደ መፈተኛ ስፍራው ያቀኑ ሲሆን 19 የግል ተፈታኞችም አብረው ተካተዋል ያሉት የአልቡኮ ወረዳ ትምህርት ጽሕፈት ቤት የፈተና ጉዳይ ባለሙያ የሆኑት አቶ ጀማል ሰይድ ዘንድሮ ሁሉም ተማሪዎች በበይነ መረብ ፈተናውን እንደሚወስዱ ገልጸዋል። ስሜ ጀማል ሰይድ ሐሰን ይባላል። የአልቡኮ ወረዳ ትምህርት ጽሕፈት ቤት የፈተና ጉዳይ ባለሙያ ነው። እንግዲህ ዘንድሮ ላይ በ2018 ወደ ኦንላይን መደበኛ 339 ተማሪዎች ተመዝግበው እንደገና ፕራይቬት ደግሞ 19 ተማሪዎች ተመዝግበዋል። አራት ዙር ወደ ግቢ ያስገባንበት ሁኔታ ነው ያለው። ናቹራል ሁለት ዙር፣ ሶሻል እንደዚሁ ሁለት ዙር፣ ሁለት አይነት ስውራኖች አሉ እንደዚህ በወረቀት የሚፈተኑ እነዚህ 170 ናቸው። ምና ላይ ያው ካስፈተናቸው ተማሪዎች 21 ተማሪዎች ወደ ዩኒቨርሲቲ በማለፊያነት ሆነው አንጥተው ያለፉ ሲሆን እንግዲህ 100 ተማሪዎች ደግሞ ሪሚዲያል ወደ ዩኒቨርሲቲ የተቀላቀሉበት ሁኔታ ነው ያለው። ዘንድሮ ደግሞ ከዛ የተሻለ መልኩ ውጤት ነው የምንጠብቀው። በያዝነው አመት የተሻለ የማሳለፍ ምጣኔ ለማስመዝገብ አልመው መስራታቸውን የሚገልጹት የየትምህርት ቤቶቹ ርዕሳነ መምህራን ተማሪዎችን በስነ ልቦናና በእውቀት ሲያዘጋጁ መቆየታቸውን ይናገራሉ። ስሜ ካሳሁን ሰይድ ይባላለሁ። የወይዘሮ ዝናሽ ታያቸው አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። ኢዮባል ይባላለሁኝ። የደጃች መንገሻ ቡዬ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። እንግዲህ ትምህርት ቤቱ የማስተማር ስራ ተጀመረ ዘንድሮ 5ኛ አመቱ ነው። በማስፈተን ደረጃ ደግሞ ለአራተኛ አመት ጊዜ እያስፈተነ ነው። የዘንድሮ ፈተና ያው እንደ ሀገር ኦንላይን በመሆኑ በስድስት ዙር ተፈትኖ የተሰጠ ያለበት አግባብ ነው ያለው። በዘንድሮ አመት ያው 116 ተማሪዎች አካባቢ ነበር የተመዘገቡት 12ኛ ክፍል። በተለያየ ምክንያት በህመምና በማህበራዊ ችግር 3 ተማሪዎች ፈተና ላይ ሳይቀመጡ ቀርተዋል። ስለዚህ 113 ተማሪዎች ተፈትነዋል ማለት ነው። ከነዚህ ውስጥ 69 ተፈጥሮ ሳይንስ ናቸው፣ 45 ተማሪዎች ደግሞ ማህበራዊ ሳይንስ ናቸው ማለት ነው። በናቹራል በሁለተኛ ዙር ወደ 77 የሚሆኑ ተማሪዎችን ወደ ግቢ አስገብተን አስወጥተናል። ሪዘናቸው የመጣናው ተማሪዎች የትምህርት ቤታችን የሶሻል ሳይንስ ተማሪዎች ናቸው። 5ኛ ዙር ተፈታኞች ናቸው ማለት ነው። ማህበራዊ ሳይንስ የልዩ ፍላጎት ተማሪዎችም ስለነበሩን የልዩ ፍላጎት ተማሪዎች እነዚህ ስፔሻል እንላቸው 4ኛ ዙር ላይ በወሎ ዩኒቨርሲቲ ደሴ ካምፓስ እንዲፈተኑ የተደረገበት አግባብ ነው ያለው። አሁን ደግሞ በማህበራዊ ሳይንስ 66 ተማሪዎችን ወደ ዩኒቨርሲቲ ገቢ አድርገናል። ዘንድሮ ላይ ከስከዛሬ በተሻለ መልኩ ተማሪዎች ለፈተና ስናዘጋጅ ቆየንበት ሁኔታ ነው ያለው። ቀደም ብለን ከመስከረም አካባቢ 2018 አሁን ፈተና እስከሚገቡበት ጊዜ ድረስ በተለያዩ ዘርፍ የተማሪዎች እንዲዘጋጁ በአካዳሚካል ከ9ኛ ክፍል እስከ 12ኛ ክፍል ደረጃዎች
ይዘቶች በተሻሉ መምህራኖች ተማሪዎች ራሳቸው መርጠው እንዲሸፈንና እንዲማሩ የተለያዩ በርካታ ጥያቄዎች እንዲሰሩላቸው የተደረገበት አግባብ አለ። እነዚህን ተማሪዎች ወደ ዩኒቨርሲቲ ገቢ ስናደርግ ቅድመ ዝግጅቶችን አድርገናል። እነዚህ አመቱ ሙሉ በማጠናከሪያ ትምህርት ተማሪዎች ስናስደግፍ የአዳር ጥናት ስናካሄድ፣ ለዚህም ደግሞ ተማሪዎች እርስ በራሳቸው የቡድን ጥናት ሲያደርጉ የከረሙበት ዘመን ነው። ዘንድሮ ከሌላው አመት ለየት የሚያደርገው አጠቃላይ ተማሪዎቻችን ለትምህርት ቤት በኦንላይን የሚፈተኑ ናቸው። የኦንላይን ዝግጅትን በከፍተኛ መንገድ ዝግጅት ስናደርግበት ነበር። ሀገር አቀፍ ትምህርት ፈተናዎች ኤጀንሲ የላከውን የሞዴል ፈተና ተማሪዎች ሲዘጋጁበት ሲለማመዱበት፣ ማንኛውም ተማሪ ከአንድ ኮምፒውተር ጋር ተገናኝቶ ራሱ የሚሰራበትና የሚዘጋጅበት የተዘጋጀበትን መንገድ የፈጠርንበት አመት ነው ብለን እናስባለን። እንግዲህ መጨረሻ ላይ ሞዴል በሁለት አይነት መልኩ ፕሪ ሞዴል፣ ፖስት ሞዴል ብለን የመጀመሪያው ሞዴል በትምህርት ቤት ደረጃ ተዘጋጅቶ የተፈተኑበት ሁኔታ እና የተገኙት ውጤት ተፈትኖ የተገመገመበት አግባብ ነው ያለው። ቀጥሎ በወረዳ ደረጃ በጉደኝት ሶስቱም ትምህርት ቤት በጋራ አውጥተን ተማሪዎች ያንን ተፈትነው ለማትሪክ ትምህርት የተዘጋጁበት ሁኔታ ነው ያለው ማለት ነው። ዘንድሮ ላይ የተሻለ ውጤት እንጠብቃለን። ከእስከዛሬ ከአሁን በፊት በሶስት ዙር የተፈተኑ የተፈጥሮ ሳይንስ ተማሪዎች አሉን እና በነዛ ተማሪዎችም ያለው በፈተናው ላይ ዙሪያ የሚሰጥ ሀሳብ የተሻለ የሰሩ እንደሆነ ነው እና አጠቃላይ እንትኑ ስናይ ከዝግጅታችንም አንፃር 2018 የተሻለ ውጤት የምናስመዘግብበት ነው ብለን በተስፋ እንጠብቃለን ማለት ነው። ዘንድሮ አምናው በተሻለ የተማሪ ውጤት ከፍተኛ ውጤት የምንጠብቅበት ዘመን ነው ብለን እናስባለን። እንደ ዝግጅታችን ውጤትኛ እንጠብቃለን። ተማሪዎችም ጥሩ ዝግጅት አድርገዋል ብለን ስለምናስብ በዛ ልክ ነው። በጥቅሉ ለትምህርት ቤቱ ጥሩ ውጤት የሚመዘገብበትን ሁኔታ እመኛለሁኝ። አመሰግናለሁ። እንደ ትምህርት ቤት መልካም ውጤት እንዲመዘገብ እመኝላለሁ። አመሰግናለሁ። የፈተና ወቅት ሁልጊዜም በጭንቀት በተስፋና በከፍተኛ ዝግጅት የታጀበ ልዩ ምዕራፍ ነው። ፈተናን በስኬት ለመወጣት የአካዳሚክ ዕውቀት ብቻውን በቂ አይደለም፣ ጠንካራ ስነ ልቦናም ያስፈልጋል የሚሉት ተፈታኝ ተማሪዎቹ በሁሉም ረገድ ቅድመ ዝግጅት አድርገው እንደመጡና የተሻለ ውጤት ለማስመዝገብ እንዳለሙ ይናገራሉ። እሺ፣ ስሜ ስልጣን ደምሴ ይባላል። ከአልብኮ ወረዳ ከደጃች መንገሻ ቡዬ ሁለተኛ ደረጃ ትምህርት ቤት ነው የመጣሁት። ስሜ መዓዛ መኮንን ይባላል። የመጣሁት ከጦሳ ፈላና ወይዘሮ ጥናሽ ታያቸው ትምህርት ቤት ነው። ያው እንግዲህ በትምህርት ቤታችን ባሉት ኮምፒውተሮች የሙከራና ስልጠና ሂደት ስናካሄድ ቆይተናል። የተወሰነ ነገሮችን ለማየት ሞክረናል። ኦንላይንም እንደዚሁ በስልካችን ለመስራት ሞክረናል። ያሉትን ነገራቶች የተለያዩ ጥያቄዎችን በመስራት ነው እስካሁን የቆየ ነው። እንደውም አጋጣሚ ሆነ የኛ አምስተኛ ዙር እንደመሆኑ የተወሰነ ጥቅም አግኝተናል ብለን ተስፋ እናደርጋለን። ምክንያቱም እስከ አራተኛ ዙር የነበሩትን ጥያቄዎች የመስራት እድል አግኝተን ነበረ። እየሰራንም ቆየ ነው። ጥሩ ውጤት ይመጣል ብዬ ተስፋ አደርጋለሁ። ኦኬ፣ የነበረች ዝግጅት እንዴት ነበር? ደጃዝማች ትምህርት ቤት እኔ እንደማውቀው የሆነ ግሩፕ አለን፣ የተማሪ ግሩፕ ቴሌግራም ግሩፕ ላይ እና እዛ ግሩፕ ላይ ራሱ ሳይኮሎጂ ስልጠና ወይም ምክር ይሰጣል። ብዙ ጊዜ ፈተና በነገራችን ላይ የምታውቀው ጥያቄ ይመጣል፣ የማታውቀው ጥያቄ ሊመጣ ይችላል። ያ ማለት 4 ዓመት ትምህርት በአንድ ቀን አንተ በአንድ ዓመት ሁሉንም ሸፋፍነህ ምናምን ሁሉንም አልፋለሁ ማለት አችልም። እንዳጋጣሚ የማታውቀው ጥያቄ ሊመጣ ይችላል። ነገር ግን ያው ባለህ አንጻር የተሻለ ውጤት ሰርተህ ምናምን የምታልፍበት እድል አለ። ከአንተ የሚጠበቀው እሱ ነው እና ኦኬ፣ ሁሉንም ከቨር ለማድረግ ሞክረሻል? አዎ፣ በተቻለ መጠን። ወደፊት ምን ትጠብቂያለሽ? ወደፊት ጥሩ ውጤት አምጥቼ ዩኒቨርሲቲ ጆይን ማድረግ ትፈልጊያለሽ? እንደ ትምህርት ቤት የተሻለ ውጤት አንተን እንደምናፈራችሁ ተስፋ አደርጋለሁ። መልካም። በመጨረሻም ፈተና የእውቀት መለኪያ እንጂ የሰውነት ዋጋ መለኪያ አለመሆኑን መገንዘብ ያስፈልጋል። ስለሆነም በተረጋጋ ስሜት ጥያቄዎችን አጢኖ መስራት እንጂ አላስፈላጊ ጭንቀት ውስጥ መገባት እንደሌለበት ጥቆማችንን እየሰጠን ለተፈታኝ ተማሪዎች ሁሉ መልካም ዕድል እንመኛለን። የዛሬም በዚሁ አበቃን። በቀጣይ በሌላ መሰናዶ እስክንገናኝ በደህና ቆዩን።